ሰላም እንዴት ናችሁ? ዛሬ ላይ እንዴት ኮንፊደንሳችሁ መገንባት እንደምትችሉ በደንብ አሳያችኋለሁ። በጣም በቀላሉ ቤዚክ በሆነ መልኩ ማለት ነው። የትኛውም ነገር ላይ ኖራችሁ ገብታችሁ እንዴት ኮንፊደንስ እገነባለሁ የሚለውን ነገር አሳያችኋለሁ እና ኦልሬዲ ደግሞ ኮንፊደንስ እንዴት እንዳላችሁ በደንብ አሳያችኋለሁ። ምናልባት ኮንፊደንስ እንደሌላችሁ እየተሰማችሁ ሊሆን ይችላል እና እሱ ግን እውነት አይደለም። በእርግጠኝነት ኮንፊደንስ አላችሁ የተለያየ ነገር ላይ ቢሆንም ማለት ነው። እዛ ነገር ላይ የገነባችሁትን ኮንፊደንስ ሌሎች ነገሮች ላይም እንዴት እንደምገነቡ በደንብ ነው ማሳያችሁ። ዋን ቱ ዋን ኮች የምትፈልጉ ሰዎች ሁሌም እንደምነግራችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ክራይቴሪያውን ልክላችኋለሁ። የ2 ሰዓት 1 ወር ከዛ በላይ ጊዜ ኮችንግ እሰጣለሁ፣ ዋን ቱ ዋን ማለት ነው። ወደ ቪዲዮ እንግባ። የመጀመሪያው የምነግራችሁ ነገር ኮንፊደንስ የለኝም ብላችሁ ያሰባችሁ ከሆነ በጣም ተሳስታችሁ። ኮንፊደንስ አላችሁ፣ ምናልባት የሆነ ስፔሲፊክ ነገር ላይ ነው እንጂ ኮንፊደንስ የሌላችሁ ማለት ነው። ምክንያቱም ለምሳሌ ምግብ መብላት ላይ ኮንፊደንስ አላችሁ፣ ህፃን እያላችሁ አልነበራችሁ። ምናልባት ሳይክል የምትችሉ ከሆነ ሳይክል መንዳት ላይ ኮንፊደንስ አላችሁ፣ ምግብ መስራት ላይ ኮንፊደንስ አላችሁ። መጽሐፍ ማንበብ ላይ ምናልባት ኮንፊደንስ ሊኖራችሁ ይችላል። ብቻ እስቲ ቆም በሉና ምን አይነት ነገሮች ላይ ኮንፊደንስ አለኝ ብላችሁ እዩ። እነዛ ነገሮች ላይ ኮንፊደንስ የገነባችሁት አንደኛ ከመገንባታችሁ በፊት ኮንፊደንስ አልነበራችሁ። ቤዚክሊ እሱ ማስታወስ አለባችሁ። ሁሌም ነገራችሁ ምሳሌ ነው። በእግር መሄድ ላይ ኮንፊደንስ አልነበረንም። የተንቀጠቀጠን እየተርበተበትን ሞከርን። አሁን በእግር መሄድ ማለት አናስበውም ማለት ነው። በእግር መሄድ ትችላለህ ወይ ትችላለሽ ወይ ብላችሁ ይሄ ሰው ያሟል ወይ ነው የምትሉት። ምክንያቱም በቂ ጊዜ ስላደረጋችሁት ማለት ነው። በዚሁ ስለ ኮንፊደንስ ነግራችሁ፣ ኮንፊደንስ የሚመጣው ከልማዳችን ነው። በቂ ልምድ ካለን የሆነ ነገር ላይ ኮንፊደንስ ይኖረናል። ደጋግመን ካረግነው ኦፍኮርስ አእምሯችን እንደምንችለው ያውቀዋል። የማያውቁት ሀገር አይናፍቅም። የሚያውቀው ነገር ስለሆነ በቀላሉ ያደርገዋል ማለት ነው። እዛ ነገር ላይም ኮንፊደንስ ይኖረዋል። ለምሳሌ አሁን ስታዩኝ ቪዲዮ እየሰራሁ እያወሯችሁ ነው። የተለያዩ ሶሻል ሚዲያዎች ላይ እሰራለሁ፣ ሰዎችን ኮች አደርጋለሁ። ነግራችሁ ግን የዛሬ 1 ዓመት፣ የዛሬ 3 ዓመት፣ የዛሬ 4 ዓመት ብታገኙኝ ይሄ ሁሉ የለም ነበር አይደለም። ሶሻል ሚዲያ ላይ ልመጣ ሰዎችን ማውራት ራሱ ፈራ ነበር። መድረክ ላይ ወጥቼ ማውራት ፈራ ነበር። አሳይመንት ማቅረብ መፈራ ሰው ነበር። ታዲያ እሱን እንዴት አጠፋው ካላችሁ ምንም የተለየ ምክንያትና መንገድ የለውም። ለመጀመሪያ ጊዜ እንዴት እቺን አሁን የምነግራችሁን ቁልፍ እንዳገኘሁት በደንብ ልንገራችሁ። አንድ ጓደኛ ነበር፣ አንድ ክላስ እየተማረ ማለት ነው እየሰለጠነ ካጠገቤ ነበር። በጣም ነው የምፈራው። እጅ አውጥቼ ማውራት የሚባል ነገር በጣም ነው የሚያስጠላኝና የምፈራው ማለት ነው። እጄን ገና ላወጣ ሳስብ ልቤ መምታት ይጀምራል። ይሄ ቢሆንስ ደግሞ ብሳሳትስ፣ ብቻ ብዙ ሀሳቦች ይመጡብኝ ነበር ድሮም ተማሪ እያለሁ ማለት ነው። ድንገት ግን መድረክ ላይ የሚያሰለጥነው ሰው ጥያቄ ሲጠይቅ ካጠገቤ ያለው ጓደኛ ያልኳችሁ ማለት ነው ነካ አድርጎኝ አውጣ አለኝ ማለት ነው። እንደምፈራ ያውቃል፣ ማስተካከል እንደምፈልግ ያውቃል እና አውጣ አለኝ እና ደንግጬ ነበር ያወጣሁት ማለት ድንገት ነው። አውጣ ሲለኝ ያወጣሁት ወዲያው መረጠኝ ያ ሰውዬ። ምንም አማራጭ አልነበረኝም። ያለኝ አንድ አማራጭ መናገር ብቻ ነው። ለጠየቀው ነገር መልስ መስጠት ነው የመሰለኝ። መልስ ሁሉና አውቄ አልነበረም እጄን ያወጣሁት፣ ግን ኦልሬዲ እጄን ስላወጣው ምን አደረገኝ? መረጠኝ። በዚህ ውስጥ ምን ተማርኩኝና ምን አየሁኝ? ሁሌም ኮንፊደንስ ሳይሰማችሁ ነገሮችን ማድረግ መጀመር አለባችሁ፣ ኮንፊደንስ እንዲሰማችሁ ማለት ነው። እኔ መጀመሪያ አወጣው፣ ከዛ ነው የተናገርኩት። ስለዚህ ሁሌም ኮንፊደንስ እንዲኖራችሁ ከፈለጋችሁ ከማሰባችሁ በፊት ማድረግ ተለማመዱ። ዝግጁ እንደሆናችሁ ከማወቃችሁ በፊት ማድረግ ተለማመዱ። እንዳልኳችሁ ዝግጁ እንደሆንኩኝ ሳላቅ እጄን አወጣው፣ ተመረጥኩኝ፣ አወራው ማለት ነው። ሁለተኛ ጊዜም እንደዛ ማድረግ ጀመርኩኝ። መድረክ ላይ ያለ ሰው ኤኒ ጥያቄ ሲጠይቅ እጄን አወጣለሁ፣ ቀድሜ መልሱንም ሳላቅ ምን እንደምናገር ሳላቅ ማለት ነው። ቀድሜ እጄን አወጣለሁ። ለምን አወጣለሁ? እጄን ከወጣው ይመርጠኛል። ከመረጠኝ ምንም አማራጭ የለኝም። ምን ማድረግ ብቻ ነው? መናገር ብቻ ነው። ስለዚህ ይኸውላችሁ የሚያስፈራችሁ አንደኛ የመጀመሪያዋ ነች የምታስፈራው፣ የመጀመሪያዋ ተግባር ነች። ሁሌም የመጀመሪያውን ስታደርጉ ኮንፊደንስ አይኖራችሁ። አሁን እየነገርኳችሁ ነው። የመጀመሪያውን ንግግር ላረግ ሳስብ ኮንፊደንስ አልነበረኝም። የመጀመሪያውን እጄን አውጥቼ መመለስ ሳስብ ኮንፊደንስ አልነበረኝም። የትኛውም ነገር ላይ ስትጀምሩ እንደዚህ ነው። የመጀመሪያው ታይም ኦፍኮርስ እንዴት ኮንፊደንስ ይኖራችሁ? ምንም ልምድ የሌላችሁ ነገር። ለምሳሌ መኪና ነርታችሁ ማታውቁ ሰዎች መኪና ንዱ ብትባሉ ኦፍኮርስ ኮንፊደንስ አይኖራችሁ። ሪሌሽንሺፕ ውስጥ ገብታችሁ ማታውቁ ሰዎች ሪሌሽንሺፕ ውስጥ መግባት ኦፍኮርስ ያስፈራችኋል፣ ኮንፊደንስ አይኖራችሁ። አሁን ይሄ የትኛውም ነገር ላይ ነው። ግን ምን ገባኝ?
እሺ ኮንፊደንሱ እንዲኖረኝ ከፈለኩኝ መጀመሪያ ኮንፊደንስ አይኖረኝም ማድረግ መቻል አለብኝ። እሱን እንዳላረግ ደግሞ የሚይዘኝ አእምሮዬ ነው። ምን እያለ እያሰበ አሁን እጄን ለማውጣት ሳስብ ነበር ልብ የሚመታው። ምን ይሉኛል በሳሳትስ ምናምን የሚል ነገር ኖሮ ማለት ነው። ነገር ግን እንደነገርኳችሁ እጄን ማውጣት ስጀምር ቀድሜ ምንም አማራጭ የለኝም ማውራት ብቻ። ይህንን ካወቅኩ በኋላ ሌላ ነገሮች ላይ የሞከርኩት ማለት ነው። ሰው ፊት ወጥቼ ማውራት ፈራ ነበር። ሰው ፊት ወጣችሁ ማውራት የሚፈልጉ ሰዎች ሲባል ሳላስብ ነው እሺ ምላችሁ ምን ላወራ ነው ምናምን ምንም ሳልዘጋጅ ቀድሜ እጄን ማውጣት ቀድሞ ማድረግ ከዛ ማሰብ። ከዛ ትወጣለህ ተባልኩኝ። ኦልሞስት ምነግራችሁ 400-500 ሰው የሚገኝበት ፕሮግራም ላይ ነው እና ኃይሌ ገብረስላሴ ከኔ በፊት የሚያወራበት ፕሮግራም ነበር እና አስቡት በጣም ብዙ ሰው መጥቶ የተመለሰበት ፕሮግራም ነው። ኃይሌ ካወራ በኋላ እኔ ወጥቼ ላወራ ነው። አንደኛ ይሄ ሁሉ ሰው እንዳይመጣ እባክህ ጀመርም አላወጣም ነበር። ግን ቀጣይ ሳምንት እዚሁ መድረክ ላይ ለ5 ደቂቃ አሁን ያወቀውን ነገር ሼር ለማድረግ የሚፈልግ ሰው ሲባል ነው እጅ እንደምናገር አላውቅም። ኮንፊደንሱ ምናምን ኖሮኝ ሳይሆን ግን ራሴን ለማገፈጥ ፈቃደኛ ስለነበርኩ ማለት ነው። ነገራችሁ ተመረጥኩኝ፣ ወጣሁ። እግሬ የተንቀጠቀጠ እየፈራሁ ነው ያወራሁት። ምን እንዳወራሁ አላውቅም። ጨለማን የሆነብኝ ሰዎቹ አይታዩኝም፣ ፊታቸው ብዙ ናቸው። ግን 2ኛ 3ኛ እያለ ሲሄድ ሰው ፊት ቆሞ ማውራት በጣም ኖርማል ነገር ሆነብኝ። በምን ካላችን ግን በድግግሞሽ ማለት ነው። ገና ዝግጁም ሳልሆን ኮንፊደንሱም ሳይሰማኝ በማድረግ እየተሳሳትኩም በማድረግ ወጥቼ የተሰጠኝ ደቂቃ እስኪያጥርብኝ ድረስ ማወራው እስኪጠፋብኝ ድረስ አንዳንዴ ተዘጋጅቼ ወጥቼ መድረክ ላይ ስቆም ጭንቅላት ውስጥ ያለው ሁሉ ይጠፋል። ግን ይዳዝማታ እንዳልኳችሁ ማድረግ ቀርማችሁ እምነግራችሁ እሺ ይሄን ኮንፊደንስ ነበረኝ። የዛሬ ዓመት ሶሻል ሚዲያ መጀመር ሳስብ ግን አስቡ ሰው ፊት ማውራ ነኝ፣ አሰለጥናለሁ፣ ሰዎችን ኮች አደርጋለሁ። በቃ እሱ ኤክስፔሪየንስ ኖሮኛል። ኦልሞስት ወደ 4 ዓመት ደጋግሜ ስላደረኩት ማለት ነው በየቀኑ እና ግን እሺ መድረክ ላይ ደግሞ ልምዱ አለኝ ምናምን። ግን ወደ ስልክ ስመጣ ካሜራ ጋር ወደ ማውራት ስመጣ ደግሞ የለኝም። ይገርማችሁ ነገር ይሄንን ያልኳችሁ ቅድም ኮንፊደንስ የለኝም አትበሉ። የሆነ ነገር ላይ ነው ኮንፊደንስ የሌላችሁ፣ የሆነ ነገር ላይ ግን አላችሁ። የትኛውም አዲስ ነገር ስትጀምሩ ኦፍኮርስ ኮንፊደንስ አይኖራችሁም። እኔ ወንድማችሁ ኮንፊደንስ አልነበረኝም ካሜራ ላይ ለማውራት ማለት ነው። አንደኛ በስርዓት አወራለሁ ወይ፣ 2ኛ ሰዎች ይሰሙኛል ወይ፣ እንደዚህ ብለው ቢያርጉስ ኮሜንት ብዙ ሀሳብ። እሺ ታዲያ ምን አረክ? ሁሌ ከዚህ በፊት ነግሬያችኋለሁ። ካሜራን አወጣው፣ ኦን አረኩት፣ እንደዚህ ማለት ነው። ለምሳሌ ኦን አረኩት፣ ከዛ በቃ እንደዚህ አየሁት። 9 ሰከንድ ወራ 12 ሰከንድ ስም አየሁት፣ አጠፋሁት፣ ፖስት አደረኩት። የመጀመሪያው ስቴፕ ኮንፊደንስም አልነበረኝም ለማውራቱላ ፍላጎቱና ድፍረቱ ስላልነበረኝ ፕሌይ ብዬ ፖስት አደረኩት። ሰው አያላየ ኢዳዝ ማተር። የኔ ስራ ሀሳቤ ምንድነው ፖስት ማድረግ መልመድ አለብኝ የሚል ነገር ነው። 2ኛ ጊዜ እንደሰው፣ 3ኛ ጊዜ እንደሰው ቀስ እያልኩኝ ምን ማድረግ ጀመርኩ፣ ማውራት ጀመርኩ። 2ኛ ጊዜ 3ኛ እያልኩኝ እያወራሁ ሲሄድ ሰዎችን መቀበል ጀመሩ። የሚያዩትን ነገር እንደወደዱት የሆነ ነገር እንደሰጣቸው ሲጽፉልኝ ምን ማግኘት ጀመርኩ፣ ኤቪደንስ ለጭንቅላቴ ምን እችላለሁ እኮ እያረኩኝ እኮ ነው፣ ኤክስፔሪየንስ እያገኘሁ ነው የሚል ነገር ማለት ነው። ስለዚህ ወደዛ መጣ ማለት ነው። ይሄንን ሁለቱም ነገር ለምንድን ነው የነገርኳችሁ? አንደኛ ሲጀመር ያ ልምድም አልነበረኝም። ያ ልምድ ኖሮኝም ደግሞ ሌላ ነገር ላይ ልምድ ስላልነበረኝ ኮንፊደንስ አልነበረኝም። ኮንፊደንስ መገንባት የምትፈልጉ ከሆነ ዝግጁ ከመሆናችሁ በፊት ማድረግ ተለማመዱ። አትሞቱ። ብትሞቱም ችግር የለም ስለማታውቁት። ያ እስካሁን የምትፈሩት ኮንፊደንስ የለኝ የምትሉት ነገር ሰው ማውራት ሊሆን ይችላል፣ ወንዱነ ሴት ማውራት ሊሆን ይችላል፣ ወይም ቢዝነሳችሁ ላይ ሆናችሁ የሆነ ነገር መጨመርና ማድረግ ሊሆን ይችላል። ነግራችሁ ያ የምታደርጉት ነገር የሰው ህይወት ማያጠፋ ከሆነ ኃጢአት ካልሆነ የእናንተንም ህይወት ገደል የሚከት ካልሆነ አርጉት። ምናልባት ከሆነ እኮ እየፈራችሁ ያላችሁት እኮ በጣም ሲሊ እና ትንሽ ነገር ነው። አይኔ ኮንፊደንስ የለኝም፣ አይኔ ልምድ የለኝም እኮ። ልምድማ የላችሁም፣ ኮንፊደንስም ኦፍኮርስ የላችሁም ስለማታውቁት ስላላረጋችሁት። ነገር ግን ምናልባት በዛ ነገር ላይ ኮንፊደንስ ልምድ ያለው ሰው ልታዩ ትችላላችሁ። በዛ ነገር ላይ ኮንፊደንስ ልምድ ያለው ሰው ስታዩ ማወቅ ያለባችሁ ያ ሰውዬ የሆነ ጊዜ ላይ
ምንም ልምድም ኮንፊደንስም ሳይኖረው ስለጀመረ እና እስካሁን እያደረገው ስለሆነ ነው አሁን ያለው ደረጃ ላይ ደረሰው። ያንን ሰው ካያችሁት እናንተም እዛ ላይ መድረስ የምትፈልጉ ከሆነ ያኔ አላረጋችሁም እሱ ባረገበት ጊዜ ላይ፣ አሁን ግን ማድረግ ትፈልጋላችሁ። ነገ ላይ የዛሬ 1 ወር ኮንፊደንሱም ልምዱም እንዲኖራችሁ ዛሬ መጀመር እንዳለባችሁ ማስታወስ አለባችሁ። ዛሬ ምንም ሳይኖራችሁ፣ ምንም ሳታውቁ፣ ምንም ልምድ ሳይኖራችሁ መጀመር አለባችሁ። እሱን ስታረጉ የዛሬ ወር ስንገናኝ ኮንፊደንሱም ይኖራችኋል፣ ልምዱም ይኖራችኋል ማለት ነው። ግን አይ ኮንፊደንስ የለኝም ያላችሁ የዛሬ ወር ድረስ ብትሄዱ ምንም አይፈጠርም። ኦፍኮርስ አይኖራችሁ። ደግሞ ነገራችሁ ከዛ የበለጠ ራሱ ኮንፊደንስ እንዲኖራችሁ ማድረግ ትችላላችሁ ራሳችሁ። ለምሳሌ ሶሻል ሚዲያ ላይ ሊሆን ይችላል። እንዴት ካላችሁ አንድ ሴልስ ላይም ሰራ ነበረ። ሴልስ ላይም ሰራ ፈሪ ነው። በቃ ሁሉንም ስጀምር ኮንፊደንስም ድፍረትም ምንም አልነበረኝም። ፈሪ ነበርኩ። ለሰው መሸጥ ከሰው መስረቅ ነበር ይመስለኝ ለሰው መሸጥ እና እንዳልኳችሁ ለሰዎች ፕሬዘንት ማድረግም አልሞክርም። ፈራ ነበረ። ከኔ ውጭ ያሉት ሰዎች ጎበዝ የሚባሉት ሰዎች ነኝና በቃ እንደነሱ ሲሆን እጀምራለሁ ብዬ ነበር ማስበው። ምናልባት እናንተም ይሄ መጀመሪያ ያለባችሁን ነገር እንደ እንትና ሲሆን እጀምራለሁ እያላችሁ ይሆናል። አንድ ኦዲዮ ሰማሁ። እሱም እንደኔ ነበር። ያለውን ነገር የሚሸጠውን ነገር ፕሬዘንት ለማድረግ በጣም ነበር የሚፈራው እና እንደ እንትና ሲሆን እጀምራለሁ፣ እንደ እንትና ጥሩ አለባበስ ስለብስ፣ እንደ እንትና ጥሩ መልክ ሲኖረኝ፣ እንደ እንትና ብቻ ብሎ 2 ዓመት ፕሬዘንት አድርጎ ያውቃል። እና አንዱ ምን አለው፣ ይኸውልህ እንደኔ ለመጀመር እንደኔ መሆን አይጠበቅብህም፣ እንደኔ ለመሆን ግን መጀመር ይጠበቅብሃል አለው ማለት ነው። መድረስ የምትፈልጉበት ላይ ለመድረስ አሁን መጀመር ይጠበቅባችኋል። ለመጀመር ግን እንደዛ መሆን አይጠበቅባችሁ። ፐርፌክትም ምችሉ መሆን አይጠበቅባችሁ። ሳትችሉ መጀመር ነው ያለባችሁ። ዋና ምችሉ ከሆነ ስትጀምሩ አትችሉም ነበር። ኮንግራቹሌሽንስ። ኮንፊደንስ የላችሁም ነበር። አሁን ግን ትችላላችሁ። ስለ ያኔ ምንም ሳትችሉ ምንም ሳታውቁ ኮንፊደንሱም ሳይኖራችሁ ስለጀመራችሁ ማለት ነው በትንሹ። ስለዚህ መድረስ ለምትፈልጉበት የዛሬ ወር የዛሬ ዓመት መሆን አለብኝ ለምትሉት ነገር መጀመር ይጠበቅባችኋል። ለመጀመር ግን እንደዛ አይነት ኮንፊደንስ አያስፈልጋችሁ። መጀመር ብቻ ነው የሚጠበቅባችሁ። ካልጀመራችሁ ግን ኮንፊደንስ አይኖራችሁ። ምን ይባላል? ዛፍ ለመትከል ምርጡ ጊዜ የዛሬ 10 ዓመት ነበር። ሁለተኛው ምርጥ ጊዜ ግን አሁን ነው። ኮንፊደንሳችሁን ለመገንባት ልምዳችሁን ለጭንቅላታችሁ ኤቪደንስ ለማምጣት ምርጡ ጊዜ ድሮ ነበር። አላረጋችሁም። አሁን ግን ማድረግ ትችላላችሁ። ከዛ ደግሞ የሆነ ሰው በአመት ያመጣውን ኮንፊደንስ ሊሆን ይችላል፣ በአመት ያመጣውን ልምድ፣ በአመት ያመጣውን ስኬት እናንተ ምን አለ አንድ ነገር በዚሁ ልንገራችሁ። ምሳሌ አንድ ሴት ስለሚሰራ ሰው እና ቤስት የሚባለው ሰው 10 ሰው አውርቶ ለ9 ሰው የሚሸጥ ከሆነ እኔ ጀማሪ ሁኜ 10 ሰው አውርቼ አንድ ሰው ከሆነ ለእኔ ደግሞ የሚገዛኝ ከእሱ ጋር ውድድር ብገባ አሸንፈዋለሁ ይላል ማለት ነው። እንዴት? እሱ 10 አውርቶ 9 ሰው ሲሸጥ እኔ 100 አውራና ለ10 ሰው እሸጣለሁ በለጥኩት ማለት ነው። ስለዚህ በክህሎትና በልምድ የሌላችሁን በቁጥር መሸፈን ትችላላችሁ። በክህሎትና በኤክስፔሪየንስ የሌላችሁን በቁጥር መሸፈን ትችላላችሁ። እኔም ነገራችሁ ባለፈው 3 ወር ላይ ቲክቶክ ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይ፣ ሌሎቹም ላይ በጣም ትልቅ ሪዛልት አምጥቻለሁ። ከኔ በፊት ኤክስፔሪየንስ ያላቸው በጣም ብዙ ልምድ ያላቸው የሚሰሩ ሰዎች አሉ። ግን በእርግጠኝነት ከነሱ በላይ ቪው ያገኘሁበት ወራት ነው። ምናልባት ቲክቶክ ላይ አጠቃላይ ከ5-6 ሚሊዮን በላይ ቪው በአጠቃላይ እኔ በምሰራበት ኮንተንት ላይ ከዛ በላይ አግኝቻለሁ። ዩቲዩብ ላይ ኦልሞስት በ3 ወር ውስጥ ከ90,000 በላይ ቪው ከ2.5 ሚሊዮን ማን ነው አሚን አድርግልኝ 2.5 ሰብስክራይበር ማለት ነው በ3 ወር ውስጥ ማለት ነው። ከ6,000 በላይ ዋች አወር፣ ኢንስታግራም ላይ ከ2.5 ሚሊዮን በላይ ቪው በአጠቃላይ፣ ፌስቡክ ላይ እንደዛው ይሆናል። ምን አድርገህ ነው ግን ካላችሁኝ በጣም በአጭር ጊዜ በጣም ብዙ ሰርቼ እንዳልኳችሁ ቅድም ብዙ ሰርቼ ስላችሁ ብዙ ድግግሞች ማለት ነው። ያ ሰውዬ 10 ሰው አውርቶ 9 ሰው እኮ ነው የሚሸጠው። እኔ ልምዱ ከሌለኝ 100 ሰው ባወራ ለ10 ሰው እሸጣለሁ ልምዱ ከሌለኝ ማለት ነው። ቲክቶክ ላይ በቀን 10-15 ፖስት ያደረኩበት ቀን አለ። እንደዚህ አይነት ኮንተንት ዩቲዩብ ላይ በየቀኑ ፖስት አደርጋለሁ። ታዲያ ከኔ በላይ ኤክስፔሪየንስ ያላቸው ምናምን እንደዚህ አይነት ዋቻወር የሌላቸው ሰዎች አሉ። ለምን አላቸው እኮ ክሎቱ፣ ግን በሳምንት አንዴ በወር አንዴ ነው የሚያደርጉት። እኔ ግን በየቀኑ ስለማደርገው ኮንፊደንስ አድጓል፣ ውጤቴም አድጓል፣ ብዙ ነገር ማለት ነው። እንዳልኳችሁ እፈራ የነበረው ሰውዬ አሁን አልፈራም። ለምን? በድግግሞች በብዛት ስላደረኩ
አሁን ልምድና ኮንፊደንሳችሁን ደግሞ ለማፍጠን ነው እያልኳችሁ አለሁት። የሆነ ሰው በአመት የሚሰራውን በወር ከሰራችሁ እሱ በአመት የሚኖረው ልምድ እናንተ በአንድ ወር ይኖራችኋል ማለት ነው። ኢዚ። ስለዚህ ማድረግ ትችላላችሁ። እርግጠኝነት እንደጠቀማችሁ ሹር ነኝ። ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ እና እንደነገርኳችሁ ደግሞ ዋን ቱ ዋን ኮች የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ይመቻችሁ።